ለዚህ ነው ጌታ ለጴጥሮስ እስመይ ከሰተለከ ዘሥጋ ወደም አላሁ የዘበሰማያት ስጋዊ ደማዊ ዕውቀት ስጋዊ ደማዊ መምህር አልገለጠልም ሰማይ አባቴ ነው። እኔ አንዳንድ ጊዜ ክርስቲያኖች የሚገርመኝ ነገር አለ። እንዴ እሳቸው እኮ ዶክተር ናቸው። ዶክተር ሆነው ኢየሱስ ክርስቶስን ፍጡር ካሉ ኢየሱስ ክርስቶስ ነብይ ነው ካሉ እንዴት እኛ ተራ ዕውቀት ያለን ሰዎች ኢየሱስን እንዴት አምላክ እንላለን? ከሳቸው እንበልጣለን እንዴ የሚሉ ሰዎች አሉ። የዓለም ዕውቀት ወገኖቼ በእግዚአብሔር ፊት ተራ ነገር ነው። ለዚህ ነው ቅዱስ ጳውሎስ የዚች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነው ያለው። የዚች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነው። አቅም የለውም፣ ጉልበት የለውም። ከጠፈር በታች ስላለው ነገር እንመራመርበታለን፣ ዳቦ እንበላበታለን እንጂ ከጠፈር በላይ ያለውን የክርስቶስን ባህሪ መርምሮ የማወቅ አቅሙ የለውም። መንፈስ ቅዱስ ሊገልጽ ያስፈልጋል። እግዚአብሔር መንፈስ ቅዱስ ለሁላችንም ምስጢሩን ይግለጥልን።